ተከስቶ የነበረው የስደተኞች ጎርፍ መቆጣጠር ተችሏል አለች ስፔን። ከዚህ በኋላም በሰሜን አፍሪካ ከምትገኘው ሴዩታ ግዛቷ ዳርቻ በሞሮኮ በኩል በባህር የሚደረገውን ህገወጥ የድንበር ጥሰት ለመከላከል የሚያስችል 500 ሜትር ርዝመት ያለው ተንሳፋፊ የአጥር መሰናክል መትከል ጀምሬያለሁ ብላለች። ይህ እርምጃ የተወሰደው በሺዎች የሚቆጠሩ ፍልሰተኞች በምድርና በባህር ድንበሯን ጥሰው ለመግባት ባደረጉት ጥረት ቢያንስ የ67ቱ ህይወት ካለፈ በኋላ ነው። እንደ ስፔን ባለስልጣናት ገለጻ በሐሙስና በአርብ መካከል ወደ 60 ሺህ ገደማ ስደተኞች ከሞሮኮ ተነስተው ሴዮታ የገቡ ሲሆን በ48 ሰዓታት ውስጥ ከነዚህ መካከል ከ48 ሺህ በላይ የሚሆኑትን ወደ ሞሮኮ እንዲመለሱ ማድረግ ተችሏል። ሁኔታው በአጭር ጊዜ ውስጥ ወደ ነበረበት የተመለሰው ከሞሮኮ መንግስት ጋር በተደረገ ጠንካራ ትብብር ነው ብላለች ስፔን። በባህር ላይ የተዘረጋው አዲሱ ተንሳፋፊ አጥር ከውሃ በላይ ከ30 እስከ 70 ሴንቲሜትር የሚወጣና ወደ ታች ደግሞ 1 ሜትር ጥልቀት ያለው በመሆኑ ተጨማሪ ጥሰቶችን ለመከላከል ያስችላል ተብሏል። የደህንነት ስጋቱ ሙሉ በሙሉ እስከሚቀረፍ ድረስም በድንበር አካባቢ የተሰማራው የጸጥታ ኃይል ባለበት እንደሚቆይ ስፔን አስታውቃለች። የድንበር ቀውሱን ተከትሎ 22 የአውሮፓ ህብረት አባል ሀገራት አስቸኳይ ስብሰባ እንዲጠራ ጠይቀዋል። በተጨማሪም ጣሊያን ከስፔን ጋር ያላትን የሸንገን የነፃ እንቅስቃሴ ስምምነት በጊዜያዊነት ማገዷን አስታውቃለች። የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ በበኩላቸው ሀገራቸውን ከሸንገን ቀጠና ለማግለል የሚደረጉ ጥሪዎችን ራስ ወዳድነትና ህገወጥ ሲሉ ተችተዋል። ይልቁኑ የአውሮፓ ህብረት በዚህ አስቸጋሪ ወቅት የተቀናጀ ድጋፍ ማድረግ እንደሚገባው ጠቅላይ ሚኒስትሩ አሳስበዋል።